አረቦች እንዲያከብሯችሁ የምትፈልጉ ከሆነ ማለት ነው ከነሱ ጋር መሳፈጥ የለባችሁ። ከአረብ ጋር መሳፈጥ፣ ዝም ብሎ መሳቅ፣ ዝም ብሎ ግልፍጥ መሆን፣ ስለ ራሳችሁ የህይወት ታሪክ መናገር፣ ስለ ሀገራችሁ መናገር፣ ውጭ ላይ የምትሰሪ ከሆነ ስለ ኢጃዛ ቤት ኮተት መናገር፣ ስለ ጓደኞችሽ መናገር፣ ስለ ተፍቲሽ መናገር አያስፈልግም። ስራሽ ብቻ ነው ትኩረት ማድረግ ያለብሽ እንዲያከብሯችሁ የምትፈልጉ ከሆነ ማለት ነው። ሌላው ደግሞ ገና ስትገቡ ማለት ነው አስለምዱ፣ የምትፈልጉትን ነገር አስለምዱ። የእረፍት ሰዓታችሁ፣ የስራ ሰዓታችሁ፣ የእንቅልፍ ሰዓታችሁ፣ በምግብ ሰዓት ደግሞ እንዲጠሯችሁ አታድርጉ። ገና በመጀመሪያ ጊዜ ነው ማስለመድ ያለባችሁ። ምግብ ስትበሉ ምግባችሁን በልታችሁ እስከምትጨርሱ ድረስ ሐራም በሏቸው። አይ ሰው እኮ ሲበላ አይነሳም ሐራም ነው በሉ። ሐራም ማያውቁ ከሆነ አንቺ ንገሪያቸው፣ ችግር የለም ማፊ ምሽክላ። ሌላው ደግሞ ደሞዛችሁን ቀን ማለፍ የለበትም። እንዶ አስቸጋሪ ናቸው። ደሞዝ አይሰጡም እንኳን የተባለ ከሆነ ልጆች አሉብኝ ወይም ደግሞ እቁብ አለብኝ ማለት አለባችሁ፣ ማስለመድ አለባችሁ። እነሱ አንድ ነገር ከለመዱ ወላሂ ይለምዳሉ። ስራህ ካላስለምትሽ ካላስ ከውጪ ምንድነው የምትፈልጊ ነገር አለ ምን ላምጣልሽ ሲሉ አንዳንዶቻችሁ አይ ምንም ነገር አልፈልግም እኮ የምትይው ነገር አለ። ይሄ ሐረካትሽ ደግሞ ለወደፊት እነሱ ጋር ችግር ነው የሚያመጣብሽ። እኔ ውጪ ልወጣ ነው የምትፈልጊው ነገር አለ ካሉሽ ቤት ውስጥ አስቤዛ ከሆነ ይሄ ነገር የለም። ለራሳቸውም እኮ ነው ለአንቺ ብሎ አይደለም ሀቢብት የሚያመጡ ለራሳቸው ስለሆነ የሌለውን ነገር ይሄ የለም ቢያቸው። ሁሉ ጊዜ የሆነ ነገር እየጠየቁሽ አንቺ አይ እንደዚህ አይደለም የምትይ ከሆነ ይለምዳሉ። ይለምዳሉ። ዘመድ ቤት ወስቶ የሚያሰሩሽ ከሆነ አልሰራም ብሎ መናገር አለማስለመድ። በቃ ስትገቡ ማለት ነው ይሄ ልክ አይደለም ብላችሁ የምታስቡት ነገር ከመጀመሪያውኑንም ማስለመድ አለባቸው። ለምሳሌ ልጆች ያለበት ቤት ከሆነ ልጆቹ ሰራተኛ የሚመቱ ከሆነ በሌላ ሰራተኛ ለምደው ከሆነ አንቺን የሚመቱሽ ከሆነ ገና በመጀመሪያ ቀኑ ወይ ይሄ እኮ ህፃን ነው አሁን መታኝ ይተዋል ላ ልጆቹ የሚመቱሽ ከሆነ የሚሰርቡሽ ከሆነ ሂደሽ ቀጥ ብለሽ መናገር እኔ እንደዚህ አይነት ነገር አይመቸኝም፣ ልጆችሽ እንደዚህ ይሄንን የምታስቆሚ ከሆነ እሰራለሁ፣ ካልሆነ ደግሞ መሄድ እፈልጋለሁ። እኔ ስራና ስራ ነው የምፈልገው፣ ጭቅጭቅ አልፈልግም፣ እንደዚህ አልፈልግም። ካላስ ኋላ እየመጣች እየተከታተለች ይሄን አድርግ ያን አድርግ ግድግዳ እኔ ቢያት ከጨረስኩ በኋላ ካጸዳሁ በኋላ ነይና እዩ። ከኋላ እየመጣሽ አትከታተይ። ስራዬ በስርዓቱ መስራት አልችልም። ስጨርስ ነይና ቴክ እንትን በይ ቼክ አድርጊ በቃ ብላችሁ መናገር አስለምዱ። ገባችሁ? ባሎች ደግሞ ይሄው አንዳንድ ሰራተኛ እነዚህ የአረብ ወንዶች በጣም እንትናቸው እንዲህ አድርጎ የሚያዩት ነገር አለ። አንዳንድ ወንዶች የሆነ እንዲህ አድርጎ የሚያዩት ነገር ስለሚኖር የሆነ ነገር ካየሽበት ማለት ነው